የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ሰላም ጤና ይስጥልን ክቡር አድማጭ ተመልካቾቻችን፣ በያላችሁበት አክብሮት ሰላምታችን ድረሳችሁ። ከሁሉ በፊት እንደምን ሰምታችኋል እንላለን። እንደ ወትሮ ሳይሆን ዛሬ ደግሞ ለየት ያለ እንግዳ ይዤ መጥቻለሁ። ለየት ያለ ይዤ የመጣሁት እንግዳ ከወደ ሐረር ይወስደናል። ወደ ሐረር እንግዲህ ወጣት ተስፋ አለባቸው ይዤላችሁ መጣ ነው። ወጣት ተስፋ አለባቸው በጎ አድራጎት ድርጅቱን መቼ አቋቋመው፣ ምን ያደረገ ነው፣ ምንስ ነው የሚሰራው፣ ስንት ልጆችን ይዞ ያሳደገ ነው፣ እዚህ አካባቢ ደግሞ ያለ እንቅስቃሴ በቤልጂየም፣ ሆላንድ፣ በስፔን እንዲሁም ሌላ አውሮፓ ሀገራቶች እነዚህ ልጆች በምን አይነት መልኩ እየረዱ ነው፣ ምን ያደረጉ ነው፣ ከኛ አልፈው ታዳጊ ልጆቻችን ሰከንድ ጄኔሬሽን ምንላቸው እንግዲህ የኛው ልጆች እዚህ ላይም የነሱን አሻራ እየተው ነው፣ እነሱስ ምን ያደረጉ ነው፣ ምን እየተሰራ ነው እዚህ አካባቢ የሚለውን ደው መማሪያ እንዲሆነን ያህል ትንሽ ቀንጨብ አድርጌ እሱን አሳያችኋለሁ። ከዛ ሐረር አብሮነት ዲጂታል ሚዲያ እዛ በነበርንበት ወቅት ያደረኩትን ዝግጅት አከታታይ ያቀርብላችኋለሁ። በጥሞና እንድትከታተሉት እንግዲህ በአክብሮት እንጠይቃለን። እስከ መጨረሻው ከኛ ጋር ሁኑ። አስተያየታችሁን እንደ ሁሉ ጊዜው በኮሜንት ሴክሽን ላይ አድርጉልን፣ ደውሉልን፣ በዋትስአፕ አገኙን፣ በቴሌግራም ኢሜል አድርጉልን። ለሁላችሁም እንመልሳለን። መልካም ቆይታ። ዋናው ለሚቀጥለው አመትም ይሄ ነገር ይቀጥላል። እግዚአብሔር ለዛ ያደርሰን። እኛ እንኳን ባንችል ልጆቻችን ይቀጥሉታል ብለን በእነሱ ተማምነን ተስፋ አድርገን ያደረግነው ነገር ነው። በጣም ደስ ብሎኛል። እግዚአብሔር ይስጥልን። ለምሳሌ የሐረሪ ክልል ትምህርት ቢሮ 80 ደረጃ ሰያው 80 ልጆች ትምህርት ሳብስሽፍ አሁን 92 ልጆች አሉ። 500 ደግሞ ተማሪዎች አሉ። ደብተር ሊደብቁ መስከረም አቅም ስለሌለ ሌላ ነገር አረዳቸው ትምህርት ሳብስ ነው የሚሰጣቸው። ትምህርት ቢሮ 80 ይላል። መሰረትና ጓደኞቿ ማለት ልክ እንደሱ እሷ ደግሞ 10 ልጅ ነበር ብለው የተመዘገበች ማለት ላላገኝ ይችላል በማለት ነው። ከዛ አሁን ላይ 50 ይላል። ቃሲም የሚባለው ደግሞ እዚሁ አራተኛ ደግሞ አንድ ተገባ አሁን ይሄን ያ ልጅ አገኘ የመጀመሪያ ከላከ በኋላ ባለው መጠን ነው አሁን ላይ ላለማስጨነቅ ለምሳሌ ኬኖፌን ዲስፕሬንስ ታሳውስ ለተኛ ደግሞ ገንዘቡ ለገባበት ድረስ ለከታተልና የእናንተ ግሩፕ ስለሆነ የግብ ስለሆነ ከዛ ደግሞ ለተባሉት ልጆች የተሰጠው ሰጥተን
በ5 ነው በሁለት ሄሮ እኔ እፈልጋለሁ ብሎ ለጻፈ ወይ ደግሞ ለሚተባበራት ለእህቴ ይላክለታል 10 ለሰብስክራይበሮች የምልክላችሁ ያው አሁን ግን ተገዝቷል እፈልጋለሁ ነው ብቻ ለጻፈ ይላክለታል አንድ ሰው ሲጽፍ ለብር ጨምርላታል ኮንታክት ማድረግ ትችላላችሁ እዚህ ብታዩት አጠቃላይ ኢትዮጵያኖች እያንዳንዱ አንዳንድ ልጅ ይዞ በወር 20 ብር እየከፈለ ልጆችን ያሳድጋቸው እና እናንተ ምን ብታረጉ ለእኛ ብቻ ሳይሆን በየአካባቢያችሁ ላሉት መርዳት የምትችሉ ብታደርጉ የሚከብደው ችኛዋ ሰፕተምበር ብቻ ነች ብዙ ትምህርት ቤቶች አሁን ለምሳሌ እሱ እንደዚህ ከመሬት ላይ አንስቶ ልጆች ስለሚያሳድግ ብዙ ጊዜ ሊከፍሉለት የሚችሉት የመጀመሪያው መግቢያ ነው ከዛ በኋላ ግን በወር የሚከፈለውን ገንዘብ ብዙዎቹ አይደለም በተለይ ደግሞ አሁን የሐረር እንትን ደግሞ ስፖንሰር ያደርጋቸው የጤና ኢንሹራንስ አላቸው ልጆች እነሱ ገብተውለታል እና ልጆቹ ሲታሙ አውቶማቲካሊ አላቸው የጤና ኢንሹራንስ የፈለገበት ሐረር ባለው ሆስፒታል ሄደው ይታከማሉ ግን እነኚህ ትናንሽ ቁሳቁሶቹን ብዙ ጊዜ ራሱ ለማለትና ጥሩ ሐሳብ አለው ለምን ያለውን ገንዘብ ራሱ ጄኔሬት ማድረግ ይፈልጋል አንዳንድ ነገሮችን ለምሳሌ ዛሬ ስንት አመት ነው ሳቀው መጀመሪያ ጊዜ የሚፈልግ የነበረው ምንድነው አንድ ላውንደሪ ከፍቶ የልጆቹን ልብስ እዛ አጥቦ ግን ሌሎች ደግሞ ላውንደሪስ ስራ ፈጥሮ ያለውን ገንዘብ አጣጥቶ ጄኔሬት ማድረግ ይችላል እና በጣም ጥሩ ቪው ያለው ልጅ ነው ብናግዘው ስለ ስንት ልጆች እያወራ ነው ብዛታቸው ስንት ብዛታቸው 92 ልጆች ናቸው 92 እንደውም እንትና አሁን የመጨረሻ ልጆቹ ገና ህፃን ሆነው እናቶች ጋር አስቀምጦ እሱ ጋር እስኪመጡ ድረስ ለነሱ ገንዘብ እየከፈለ ልጆቹን ያሳድጉለታል በተለይ በየቤተክርስቲያን ምናምን ወድቀው የተገኙ ብዙ ልጆችን ያነሳና እዛ ከልጆቹ ጋር መኖር ስለማይችል ለአንድ እናት ሰጥና ገንዘብ ሰጥቶ እሷ እስኪያድጉ ድረስ እንላለን ዘነበና ሆነ ፍሬዘው ፓትሪናር ካረጓቸው ልጆች አንዷነቹ ገና ወደ እሱ ካባል ወደ እሱ መኖሪያ ገና እናቶች ጋር ናቸው እያደጉ እና እንደዚህ ቆንጆ ነገሮች ያስራል እና በጣም ጎበዝ ልጅ ነው በኢትዮጵያም ደረጃ ሽልማት ተሸለመ እና ጥሩ ልጅ ነው እንርዳው ዋናው መረዳቱ ዋናው ወሳኝ ነው ያው ዛሬ የተሰበሰብንበት ዓላማ የሐረር ውስጥ የሚገኙ ልጆች የተስፋ ልጆችን ለመርዳት እሱም ደግሞ በሄኖክ ምክንያት ሴፕቴምበር ሲመጣ ትምህርት ቤት ልጆች ስለሚሄዱ ደብተር የሚያስፈልጋቸውን ነገሮች ለመስራት ያደረግነው ስብሰባ ሌላው ደግሞ በጣም ደስ ያለኝና በጣም የማመሰግናችሁ ከዚህ በፊት በጣም ጥቂት ልጆች ነበር እነዚህ ልጆች መርዳት የጀመረው ዛሬ ግን በጣም ተሰብስበን እውነት በአይናችሁ አይታችሁ ጥራታችሁ ሄዳችሁ ይዛችሁ ስለመጣችሁ ከልቤ ነው የማመሰግነው ስላያችሁልኝ ደስ ብሎኛል ከኛ ጋርም ስለተከራከራችሁና ለልጆቹ ለመርዳት ትልቅ ዓላማ ይዛችሁ ስለመጣችሁ ከምድሬ በልጆቼ በሶስት ልጆቼ በባለቤቴ ስም በጣም አመሰግናለሁ በሳምሶም ስም የሚቀጥለውም ደግሞ በደችሱ ይናገራል Dankjewel voor het komen. Daar zijn we wel dankbaar voor. De reden dat wij vandaag hier waren samen gekomen. በሁለት ዓመት በፊት ሐረር ሄጄ ነበርኩኝ ቤተሰቦቼን ለመጎብኘት እና እዛ ያለው ጊዜ ሰማው ስለ ተስፋ የልጆች ሼልተር እንዳለው እና አንድ ቀን ሄድኩኝ እዛ የሄድኩ ቀን ልጆቹ ተሰብስበው እየጠበቁን ነበርና እሱ በጣም ደስ ነበር የሚለው
እና የዛን ቀን ተስፋ ግቢውን አሳየን። ትንሽ ምን እንደሚሰራ ነገረን፣ ለምን እንደሚሰራ ይሄንን ልጆቹን ማገዝ እንደሚፈልግ በዚህ እሱን በጣም ነው ማደንቀው። በዚህ ሁሉ የተነሳ እኔም ልጆቹን ማገዝ ፈለኩና አሁን በየአመት እሞክራለሁ ገንዘብ ለመሰብሰብ ለልጆቹ። ተስፋ ደግሞ እሱን ገንዘብ ለትምህርት ቤታቸው ወይ ለደብተር ልብስ ያው ለትምህርት መስፈልጋቸው ነካ ለሱ እኔ ገንዘብ ለመሰብሰብ ሞክራለሁ እዚህ ከዚህ ያ በጣም ነው ማደንቀው እንግዲህ ይሄንን እና ለልጆቹ ምንም ብዙ ሪስፔክት ማለኝ ለምን እርስ በርሳቸው በጣም ነው የሚከባበሩት። ይሄን ሁሉን ያስተማራቸው በጣም ቆንጆ ነው። ቀጥለናል እንግዲህ የሐረር ጉዟችንን አሁን ከተስፋ ጋር እንገኛለን። የዚህን የበጎ አድራጎት ስራ ባጭሩ ከየት ተነስተው የት እንደደረሱ አሁን ምን አይነት ቻሌንጅ እንዳለባቸው ከዋና ስራ አስኪያጅ ከመስራቹ ከተስፋ እናዳምጣለን። ብዙዎቻችሁ ታውቁታላችሁ፣ ለማታውቁትም እንግዲህ ተዋውቋቸው። ተስፋ ራስን አስተዋውቁልኝ እስኪ መጀመሪያ። የት ነው ያለነው? ሐረር የሀገር ልጅ በጎ አድራጎት ድርጅት ማን ነው? መቼ ተመሰረተ? አንተን እንግዲህ እኛ የምናውቅህ ያኔ ጽዮን ግርማ እዚህ መጣ ዛሬ ስንት ዓመት ሆኖ እንግዲህ 8 ዓመት 10 ዓመት 9 ዓመት ያኔ የተሰራ ስራ ነበር ይሄ ላይ እሱን አይተን ነው እንግዲህ እዚህ አካባቢ እኛ የምናውቃቸው መሳምሽ ያሉ ለመቅደም አሉ በእነሱ በኩል አድርገን በትንሹ መጣው ጀመረን። እንግዲህ ከ8 ዓመት በኋላ እነዛ ልጆች ከምን ደረሱ? የት ደረሱ? አሁንስ ምን አይነት ቻሌንጅ አሉ? እንዴት ነው? እስቲ ባጭሩ እስቲ 8 ዓመቷን እንትን በሚልኝና እስቲ አሁን ደግሞ ያለው ሁኔታ ነገር እሺ እንግዲህ በጣም ነው የማመሰግነው። ስሜ ተስፋ አለባቸው ይባላል። እዚሁ ሐረር ከተማ ነው ተወልጄ ያደግኩት። እንግዲህ ሐረር የሀገር ልጅ በጎ አድራጎት ማህበርን መስከረም 21 2008 ዓመተ ምህረት ላይ ነው እንደ ኢትዮጵያ አቆጣጠር የተመሰረተው። እንግዲህ አሁን በቀጣይ ዓመት መስከረም 21 ሲመጣ 10ኛ ዓመታችንን እንይዛለን። እንግዲህ ይሄ በጎ አድራጎት ማህበር የተመሰረተበት ዋነኛ ምክንያት ዓላማው እናት አባት የሌላቸው ህፃናትን ከጎዳና ላይ በማንሳት እንዲሁም ደግሞ ተጥለው የሚገኙ ህፃናትን በማንሳት ከጎዳና ላይ ማሳደግ ነው። ቤተሰባዊ ፍቅርን በመስጠት ማሳደግ ነውና እንግዲህ በዚህ ዓላማው ከተመሰረተበት ዓመተ ምህረት ጀምሮ ለመጀመሪያ ጊዜ 40 ህፃናትን ነበር ያነሳነው። 28 ወንዶችና 12 ሴቶችን በመቀጠል በሁለተኛው ዓመት 60 ልጆችን ይዘናል። እንግዲህ ቁጥሩ የመጨመር አቅም ወይ የመቀበል አቅም ኖሮን ሳይሆን ነገር ግን ጎዳና ላይ እናት አባት ይሉታል ከሚንከራተት ሰብሰብ አድርገን ያገኘችውን ነገር እያካፈልን እንዲያርጉ ለማድረግ በማሰብ ነውና እንግዲህ 2008 ዓመተ ምህረት ላይ ሲመሰረት በጣም አስቸጋሪ ጊዜ ነበር ያሳለፈው። ልጆቹ ጎዳና ላይ ሆነው ነበር ትምህርት ሲማሩ የነበሩት። የማበላቸውም የነበረው እንግዲህ የጧት ተማሪ ሆነ ቁርስ አብልቼው ሸኘውና ምሳ ላይ የተራረፈ ከሆቴል ገዝተን ነበር ምናበላው። የከሰዓት ተማሪ ደግሞ ጧት ላይ የተራረፈ ሰብስበን እናበላና ምሳ ደግሞ አብልቼው ይሄዳለሁ ማለት ነው ይሄዳል እና በእንደዚህ አይነት ሁኔታ ነበር የተጓዝነው ሲጀመር። ከዛ 2009 ዓመተ ምህረት አጋማሽ ላይ እንግዲህ ጽዮንን ሰዎች አገናኙልና እሷ አናገረችን። ያለውን ነገር ችግሩን በደንብ አድርጌ ያስረዳዋት በጣም ከባድ እንደሆነ በቃ ለጊዜው ማደሪያ ከጎዳና ተነስተው ማደሪያ አግኝተዋል። ነገር ግን የሚበላ ነገር በጣም ትልቅ ችግር እንደሆነ ያስረዳዋትና በሰዓቱ ራሳችንን ለመቻል ልንሰራቸው የምናስባቸውን ነገሮች ነገርኳትና እነዛን ነገሮች ካገኘን ያው በዛ መነሻ አቅም ለመፍጠር አስበን ነበርና ከዛ በኋላ ድጋፎችን አስተባበረችልን።
እንግዲህ በዛን ሰዓት የተከራየንበት ግቢ ደግሞ መጀመሪያ ላይ ህይወታቸው እስከሰጡን በኋላ መጨረሻ ላይ ደግሞ ያሰብነው ልብስ ማጠቢያ ማሽን ገዝተን እየሰራን ለማድረግና እንጀራ ለመጋገር ነበርና ያው ኪራይ ስለሆነ ምንም ፈቃደኛ ሊሆኑ አልቻሉም። በቃ እንደምንም ብለን ቢያንስ በዛች በተሰበሰበችው ሌላ አማራጭ ስለሌለን አንድ አመት እንኳን እንዲያስከትለን አስበን ልጆቹን ማሳደጋችንን ያዝን። እንግዲህ እንደዛ ያለ አሁን 2017 ዓመተ ምህረት ላይ ነው የምንገኘውና በዚህ ሰዓት 95 ልጆች እያሳደግን እንገኛለን። እንግዲህ ከነዚህ ከ95 ልጆች መካከል 48ቱ ሴቶች ሲሆኑ 47ቱ ደግሞ ወንዶች ናቸው ማለት ነው። እንግዲህ የመጨረሻ አንድ አመት ከ8 ወር ልጅ አለን ህፃን የመጨረሻ ደግሞ አሁን የ23 አመት ልጅ አለች። እንግዲህ አሁን ይሄንን ኢንተርቪው ከማድረግበት ከ17 ቀን በኋላ አረማ ዩኒቨርሲቲ ላይ አካውንቲንግ ዲግሪ ትመረቃለች። የመጀመሪያ ተመራቂ ነች። ያንዴም ጽዮን ቪኦኤ ላይ ኢንተርቪው ስታደርጋት የነበረች ልጅ ነችና ያቺ ልጅ አሁን ተመርቃ የመጀመሪያዋ ተመራቂ ሆናለች። እንግዲህ ከሷ ሌላ ደግሞ ሌሎች 6 ልጆች በዩኒቨርሲቲ ይገኛሉ። አጠቃላይ 7 ልጅ ዩኒቨርሲቲ ተማሪዎች አሉ ማለት ነው። 12ኛ ክፍል ተፈታኝ የሆኑ ደግሞ ሌሎች 4 ልጆች አሉ ዘንድሮ የሚፈተኑና እንግዲህ በትምህርታቸው ዙሪያ እንትን ስል በጣም ጎበዝ ተማሪዎች ናቸው። በጣም እጅግ በጣም በህብረት ነው የሚያጠኑት። በዚህም ደግሞ የሀረማያ ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎችን በጣም ነው ማመሰግናቸው። የጥናት ቤዝ እንዲይዙ አድርጓቸዋል። 2012 ዓ.ም በኮሮና ጊዜ መተው ትርፍ ሰዓት ነበራቸውና በዛ ሰዓት እንዴት ማጥናት እንዳለባቸው በተለይ በግሩፕ እንዴት መወያየት እንዳለባቸው በዛ ሰዓት እየመጡ ልምድ ሰጥቷቸዋል። ከዛ ጊዜ ጀምሮ በጣም ቡድን ስራ ላይ በጣም ጎበዝ ሆነዋል። ትምህርታቸው ላይ በጣም ውጤታማ ሆነዋልና ጥሩ እየሄደ ነው ያለው። አመስግናቸው፣ በደንብ አመስግናቸው። ይሄንን የትምህርት ቤት ስለሰጡ በጣም ነው አመሰግናቸው። የሀረማያ ዩኒቨርሲቲ ቮለንተር ተማሪዎች አብዛኛውን ተማሪ ቮለንተር ነው እና እየመጡ አሁን ቋንቋ ያስተምሯቸዋል። እንግሊዝኛ ቋንቋ ትምህርት ቅዳሜ ጀምረውላቸዋል። በጣም ሲቸግረኝ ዞሮ ያስተባብሩልኛል። ብዙ ነገሮችን በግሩፕ ሆኖ ድጋፍ የሚያደርጉልኝ ነገሮች አሉ እና በዛ ነውና እስካሁን ድረስ ማለት እስካሁን ድረስ በጣም ላመሰግናቸው እወዳለሁ። ሌላው እንግዲህ እዚህ ድርጅት ላይ ዋነኛው ልጆችን ለማሳደግ ለሚያስፈልግ ነገር በጀት እንዴት ነው ሲባል ቋሚ በጀት የለም። በቋሚነት ድጋፍ የሚያደርግልንም አካል የለም። ነገር ግን ያው በተለይ እናንተ አካባቢ ያሉት በጣም የሚያውቁን እናንተ አካባቢ እና ሳሚ እና እንደዚሁ ሌሎቹም ናቸው ነው እንሸትናና እነሱ እንግዲህ አንዳንድ ልጅ ስፖንሰር እያደረጉ አሁን ከ95 ልጆች ውስጥ 25ቱ ስፖንሰር አላቸው እና 70 ስፖንሰር የላቸው። ያቺ ከ25ቱ ስፖንሰር የምናገኛት ልጅ እንደምንም እየቀጠልን ያለን። ከዛ በተጨማሪ ደግሞ እዚሁ በከተማ ውስጥ የሚገኙትን ሁሉንም ማህበረሰብ ያው አዌር አደርጋለሁ ስለምሰራው ስራ። በተለይ እዚህ ከተማ ውስጥ ያሉት ቮለንተሮች የገንዘብ ድጋፍን አልቀበላቸውም። በማቴሪያል ፓስታ መስጠት የሚፈልግ ፓስታ፣ ሩዝ የሚፈልግ ሩዝ፣ ዘይት የሚፈልግ ዘይት። ለምሳሌ አትክልት ተራዎች ይሄዳሉ። ሽንኩርት በየወሩ ይሰጡኛል። ድንች በየወሩ ይሰጡኛል። ፓስታ፣ መኮረኒ እንደዚህ በየወሩ ድጋፍ ያደርጉልኛል። እነሱን ለምንም እያሰባሰብኩ ይኸው በቀጣይ ህልውናው አስቸጋሪ ቢሆንም ለዕለት ግን ይኸው እየተሸፈነ እየሰራ እንገኛለንና እንግዲህ ከዚህ ቁጥር ከ95 በላይ በአስቸጋሪ ሁኔታ ውስጥ የሚገኙ ህጻናት አሉ። ግን ተደራሽ ለማድረግ ደግሞ አቅማችን አይፈቅድም። የአቅም ውስንነት አለና እንግዲህ የዛሬ 5 አመት የጀመርነው ነው እንግዲህ አንድ ልጅን ድጋፍ ለማድረግ አንድ ሰው አንድ ዲያስፖራ
20 ዩሮ በወር አንዴ 20 ዩሮ በሚሰጠው ድጋፍ አንድ ልጅን ወር ሙሉ ሁሉ ነገር የጤናው የትምህርቱ የልብሱ የምግቡን ንጽህና መጠበቂያ ሁሉን ይሸፍናል። በዛ ፕሮግራም እንግዲህ ሰዎችን ለማስተባበር እየሞከረን እና በዛ እንግዲህ እንደዚህ ብዙም ሶሻል ሚዲያ ላይ ድልም ስለማናገኝ እንደዚህ ላስተዋውቅ አልችልም። ነገር ግን የሚያውቁኝ ሰዎች አንዱን ሰው በሰው እያደረገ እንግዲህ እስካሁን ድረስ 25 ልጆቻችን ስፖንሰር አግኝተዋል። 70 ልጆች ይቀራሉ። 70 ልጆች ይቀራሉ። እነዚህን 70 ልጆችን ስፖንሰር ማድረግ እዚህ ስር የሱን ቴሌፎን የሱን ሜል እነዚህ ፎርም የሚሞላባቸውን ከሱ እንድትቀበሉ ፒዲኤፍም ካስፈለገ እዚህ ስር እናደርጋለን። ተባባሯቸው እንግዲህ ከማለት ለምን ማለት 70 ልጆች ይቀራሉ። 25 ብቻ ናቸው ስፖንሰር ያገኙት። በሽንጋት እና እንግዲህ አሁን ላይ በጣም አስቸጋሪ ሁኔታ ውስጥ ነው የምንገኘው። ያው እግዚአብሔር ይመስገን እያልን እናልፋለን። ከትላንት ዛሬ ከዛሬ ደግሞ ነገ የተሻሻለ ይሄዳል ብለን እናስባለን። አሁን ላይ ትልቁ የኔ ኳሊቲ ብዬ የማስበው ለማንኛውም በጎ ፈቃደኛ ክፍት ነው ማለት ነው ሁሉም ነገር። ለምሳሌ ልጆቼ የሚበሉት ተቸግረው እኔ አንሶላ መስጠት ፈልጋለሁ ካለ በቃ የሱን ፍላጎት ነው እንዴ ማለት ፈልገው ለምን ያም ይጠቅመናል በተዘዋዋሪ መልኩና አሁን ላይ ክፍሎችን ያደሱልን ነው። በግሩፕ ይሆኑ እንዞራለን፣ እንጎበኛቸዋለን፣ ያያቸዋለሁ፣ አሳያቸዋለሁ። እነማን ናቸው የሚሰሩት እነማን ናቸው የሚያድሱልህ? አሁን እንደዚህ በረፍት ሰዓት የሚመጡ አሉ በጎ ፈቃደኞች እዚህም ያሉ ሰዎች አሉ። በተለይ ሀረር ዩኒቨርሲቲ ላይ ያሉ አንድ ክላስ ይይዛሉ። ያንን ክላስ ሙሉ ያሳምራሉ። በውጪም ያሉ እንደዚህ በሚመጡ ሰዓት እኔ ያለውን ችግር እነግራቸዋለሁ። ስለዚህ በቃኛ ይሄን ክላስ እንያዝልኝና ክፍሉን ሙሉ አድሰው አልጋ ተደራራቢ ያስከብተው ያማረ ክፍል አድርገው ያዘጋጃሉ። እነሱ ደግሞ ይሄዱና ሌሎችን ደግሞ ይነግራሉ። ለሌሎች እንደዚህ ብታረጉ ሀረር ላይ እንደዚህ ያለ ተስፋ የሚባል ልጆችን የሚያሳድጋለን የራሳችሁን አስተዋጽኦ ብታደርጉልን ምናምን ነገር ይላሉ። ለምሳሌ አሁን ትልቁ ችግራችን ያው መጸዳጃ ቤት ነው። ይሄ ሁሉ ወንዶችም ሴቶችም በአንድ መጸዳጃ ቤት ነበር የሚጠቀሙት። በተለይ መጸዳጃ እንኳን እንዳለ ሆኖ ሻወር አሁን ያ ሁላ ልጅ ሲታጠብ በጣም ቢዚ ነው። አሁን አንድ እህት አለችንና ዩኬ ነው እሷ ወንድሟ መጥቶ እኛን አስተባብሮልን ልብሶችን ከአሜሪካ ልብሶችን ጫማዎችን ይዞ መጥቶ አልብሷቸውም ብሎ የዛሬ 3 አመት ከዛ የሷ ወንድም ከዛ ለሷ ነገራት። እሷ ደግሞ እዛ ያሉትን ሰዎች አስተባብራ የሴቶችን መጸዳጃ ቤት ሰርታልናለች። አካዳሚያ ይኖት ማለት ነው። ማሳያቸዋለን። እሱን መጥቀስ ይቻላል። ለምንድን እናመሰግናት? በጥቀስ ከተቻለ ስም ትዕግስት ትባላለች። እናመሰግንሻለን። በልጆቹስ እና አሁን ፊኒሺንግ ይቀርባል። እሱን ነገር እየጨራረስን ነው። አሁን ደግሞ የወንዶች መጸዳጃ ቤት ደግሞ አለ። የወንዶች መጸዳጃ ቤት ደግሞ ያው ፈርሶብናል። አስቸጋሪ ነው በአንድ መጸዳጃ ቤት መጠቀም። አሁን እሱም አለ። እንደገና ደግሞ እንደዚህ ፍራሽ ብርድ ልብስ ምናምን ሲመሰረት የነበሩ ናቸው። ፍራሾቹ ብርድ ልብሶቹ ናቸው 2008 ማለት 2008 ላይ አሁን ሁሉም ላይ ተስተካክሎ እንግዲህ አሁን የምናየው ቤት አለ። ያ ቤት ላይ ይቀራል። አሁን ያ ቤት አልጋ፣ ፍራሽ፣ ብርድ ልብስ፣ አንሶላ፣ ትራስ እና ምንጣፍ ያስፈልገዋል። ቤቱን አድሰውልናል። አልጋ አግኝቻለሁ ድጋፍ የሚያደርግልን አግኝቻለሁ። አሁን ለዛ ክፍል የሚጎልኝ ያው 10 ፍራሽ፣ 20 ትራስ፣ 10 ብርድ ልብስ፣ 20 አንሶላ እና ምንጣፍ ናቸው። እና የኔ እያንዳንዱ ነገር ድጋፎችን ስጠይቅ ለምጠይቅበት አላማ ማስቀመጥ ፈልጋለሁ። ይሄን ያህል ነው ብዬ ማለት ፈልጋለሁ። ሳገኝም አይ ሞልቷል ማለት ፈልጋለሁ። ከዛ በተጨማሪ ያው የልብስ ሳጥኖች ኖች ያስፈልጉናልና እንግዲህ በኋላ ተዛውረን እናያቸዋለን። እናያቸዋለን። እነዚህ ፈቃደኛ ሲገኝ እኔ ይሄንን በማለት
የሚፈልጉት መሳተፍ ይቻላል። ከዛ ክፍል መጨረሻ ላይ በእነሱ እንሰይማለን እያደረገን ያለ የሰማችሁ ነው እንግዲህ በጣም ስለዚህ አሁን እንዙር ትንሽ እንጎበኝ ደስ ይለኛል። እሺ እሺ በኋላ ላይ እንትን ላለ ይሄ አንዱ የታደሰው ክፍል ነውና ግዳውን ማንሰውላቸዋል አልጋም ተደራራቢ ገብቷል ያለቀ ክፍል ማለት ያለቀ ከነ ብርድ ልብሱ ከነ ሁሉ ነገሩ ያለቀ ነው ወጥ ይቻላል አንድ ክፍል ከነ ቁምሳጥኑ አልጋው ፍራሹ ቁምሳጥናቸው መጽሐፋቸው መጽሐፍ ቅዱሳቸው ቁርአናቸው ሁሉም አለ አላቸው በቻላቸው እንግዲህ የወንዶች ሽንት ቤት ያለው መጸዳጃ ይሄ ነው እዚህ ነበር የሚጠቀሙት ሁሉም ማለት ነው እንግዲህ አሁን ይሄ በእንደዚህ አይነት ሁኔታ ነው የሚገኝ ፈርሶ ማለት ነው ወደ ውስጥ እና ፈጣሪ ፍቃዱ ከሆነ እንግዲህ እቺን የሚሰሩልን ያፈላልኩ ካሜራ ላይ ይገባላችሁ ግን በጣም ስለፈነዳባቸው ይሸታል ስለዚህ አሽጎታል ምክንያቱም ለነሱም ለነሳናም ለጤናም ለምንም ለአደጋም ስለተጋለጡ ይሄ ታሽጓል ማለት ነው እናሰሩና እንግዲህ ከዚህ ልጅ ፎቶ አጠገብ ይሄን ያሰራ ሰው ብለን እዚህ ጋር እንለጥፋለን እዚህ ላይ ነው የምንለጥፈው እሱን አንተ ነህ እንግዲህ አቦስ ሰፊ ስለሆነች ይሄ ቧንቧ ሰራተኛ ነገ መጨረስ ይችላል ቧንቧ ሰራተኛ ይችላል ይሄ እንግዲህ የሴቶች ሽንት ቤት ነው እንግዲህ አስተባብራ ያሰራችልን ነው ቀደም ከዩኬ ያልከኝ ልጅ ሰዋንስ ግናት እንደገና እንግዲህ በጣም ነው እናመሰግነው ቲጂ ለሷ እንግዲህ በደንብ አመስግኛታለሁ ሁለት ክፍል ነው አንዱ ክፍል ሻወር ነው አንዱ ክፍል ደግሞ ሽንት ቤት ነው በሴራሚክ ምናምን አላቸው ሁሉ ነገር የተሟላ ነው እጅ መታጠቢያም አለው ምን አለ በሴራሚክ የተምትል ያለ ነው በሮቹም ይዋሉ ምን ነው የገባው በጣም በአሪፍ ደረጃ እየተሰራ ነው ውስጡ ገብተን እናያለን ገብተናል ሽንት ሴቶች ሽንት ቤት ሻወሩ ነው ይሄኛው ሽንት ቤቱ ነው እና አሁን ፊኒሺንግ ይቀራል ሴራሚክ ምናምን ነገር ፊኒሺንግ ነው የሚቀረው በዛ ጋር ደግሞ ሽንት ቤት አለ በዚህ ጋር ሽንት ቤት አለ አሁን አማራጭ ስለሌለ ገና እንግዲህ ሲያልቅ ደግሞ የበለጠ አሪፍ ይሆናል እስከዛው ቶሎ ነው የጀመርንበት ያለቀ ያለው መታጠቢያ ደግሞ ቧንቧ ይገባለታል ራሳቸው ነው የሚያጸዱት ቦታቸው ላይ ይሄ ድርጅት ሆቴል ያስመጣኛል ይሄ ከትምህርት ቤት ሲመጡ የመጀመሪያ ስራቸው ጫማቸውን ማጽዳት ነው ዩኒፎርማቸውን ሳያወልቁ ከዛ ጫማቸውን አስቀምጡ በኋላ ተጣጥበው ዩኒፎርማቸውን አውልቀው ልብስ ይቀይራሉ ማለት ነው ተመልሰው እንደገና ከሰዓት ይሄዳሉ ቀን ሙሉ ተማሪ ናቸው ደግሞ ሌላ ያለቀሽ ክፍል ናት ምንም አይሞላትም ወደ ጎደሉት እንወስዳቸዋለን ያለቀ ክፍል ያየን ነው ልክ እንደ ቅድሙ አይነት ሌላ ክፍል ነው ደግሞ ያው ቴፕስ አይቀርም አላችሁ እነዚህኞች ደግሞ ጎበዞች ናቸው መሰለኝ አልጋቸው ቁምሳጥናቸው መጽሐፍ ቅዱሳቸው ቁርአናቸው የሴቶች ክፍል ይመስላል መስታወታቸው
መልካም ምሳ ልጆች መልካም ምሳ መረም ትላሉት መልካም ምሳ በላንኛ ጎበዞች ብሉ በደም ከዛ ወደ ክላስ አይደል ጎበዝ ደስ ሲሉ እሺ ሌላ የሴቶች ክፍል ላይ ያለ ነው ያለቀ ክፍል ነው ይሄ ክፍሎቻቸው እንደሆነላቸው ነገር የሚገልጹ ነገሮች አሉ እዚህ ጋር ነገር ይወቅ ይመስላል ሀገሬን መልካም ትመስል መልካምነት መልሶ ይከፍላል መልካምነት ጥሩ ነው ለራስ ነው ገባን ክፍል ውስጥ ከይቅርታ ጋር ሰው አለ ተኝታችኋል ጻልሽ ተኝታል ሰና just ክፍል ላይ ብቻ ያለቀ ክፍል ነው ሌሎች በመቶሎጂ ቻቸው ማስቀመጫቸው ቴሌቪዥን ያያል እንቅልፍ ይዞት ነው ልጁ ለዛ ነው ተንሾካሾክ ነው ጅብራን ይተሳለ የመጽሐፍ ቅዱስ ልትክሳለ ሁሉም ለሚማሩት ነው ይችላል አላህም ኢየሱስ ክርስቶስም ሁሉም ከነሱ ጋር ናቸው አሁን ላይ የታቱ ላይ ስለሆነ ነው እንጂ የተሟላ መጽሐፍ አለ ባለፈው አመት የመጣው ጊዜ እንደዚህ ሙሉ ላይብረሪ አለበት ስለዚህ አሁን ሰው አግኝተን ላይብረሪ ሰሩልን ድጋፍ አድርጎልን ሙሉ ገብስታችሁ ከነ መጽሐፉ ተሟልቶላችኋል ማመስገን ትችላለህ በጣም አመሰግናለሁ በዚህ አጋጣሚ ድጋፍ ላደረገችልን የመጽሐፍ ያከችለት መጽሐፍ ደግሞ እናሳያቸዋለን ታሽገው ክላሲፋይ እየተደረጉ እንትን ሊሉ ነው አሁን አንድ ክፍል ላይ አሁን ስለዚህ ክፍል እናወራችሁ ነው በነገራችን ላይ ይኸውና አሁን ይሄኛው ክላስ አንድ ሰው ድጋፍ አድርጎልን አሳድሶ አሁን አንድ ቀለም ነው የቀረው በቃ ሌላ ከለር ቀለም ለልጆች ሊሆን የሚችል መቀባት ነው የቀረው ክፍሉ አልቋል አሁን ለዚህ ክላስ አልጋ አግኝቻለሁ አሁን የቀረኝ ምንድነው 10 ፍራሽ 10 ብርድ ልብስ 20 ትራስ 20 አንሶላ እንዲሁም ደግሞ ምንጣፍ ከምንጣፉ ባሻገር ደግሞ እዚህ ጋር የልብስ ማስቀመጫ ሌሎች ክፍሎች እንዳያቸው እንዳለ የልብስ ማስቀመጫ ይቀርልናልና እነዚህ ነገሮች ነው የሚቀርቡ አሁን ላይ እየተጠጋጉ ነው እየተኙ ያሉት እነዚህ ነገሮችን እስከናደረስ በነገራችን ላይ እዚህ ነበረ በፊት አልጋም ፍራሽም ነበር ግን የዛሬ 9 አመት የነበረ ስለነበር በጣም አርጅት ወላል ለልጆች በጣም ከባድ ነው ለድገታቸውም ጥሩ አይደለምና አሁን ይሄንን ነገር ኢመርጀንሲ ነው ልክ እንደ ሽንት ቤቱ ይሄን በጣም አስቸኳይ ነው እና እንግዲህ እዚች ላይ ተራዋርባችሁልን እንደምንም ብለ ተብሎ እንትን ብትልልኝ ቶሎ ብሎ ይገባል አሁን እዚህ ክላስ ላይ 11 ልጆች ናቸው የሚገቡት ስለዚህ ለነሱ ቶሎ መፍጠን ያለብን ኦኬ ሁለተኛው ቻሌንጅ እንግዲህ ነው ዘጋ የፈረሰ ሽንት ቤት አሳይተናል አሁን ደግሞ እዚህ ጋር የወንዶች ነው የሴቶች ክፍል ላይ የወንዶች ተደራራቢ ህጻናት ናቸው 5 አልጋ አግኝተዋል እሱ ተደራራቢዎች ሁሉ ደግሞ እሱ ነው እሱን አግኝቷል አስቀብቷል አሳድሷል ሁሉም ነገር አስገብቷል ለነዚህ ልጆች ለገቡት አልጋዎች ግን ፍራሽ የለውም ብርድ ልብስ የለውም አንሶላ የለውም ትራስ የለውም እዚህ ጋር የሚነጠፍ እዛኛው ክፍል ላይ እንደምናሳያቸው አይነት ነው ምንድነው ምንጣፍ ነው ድዳብ ነው ወለ ምንጣፍ አለ ጋር የሚገባስ ምንጣፍ ይጎለዋል ለልጆቹ ለሁሚዲቲም ሆነ ለንጽህናው ሆነ ለሁሉም የሚያስፈልግ ነገር ማለት ነው ስለቀድሙ መጽሐፍን ቀጥልና የኔ መጽሐፍ በእርዳታ መልክ ተቀብሎ ነው ያገናያችሁት ስል እዚህ ጋር ሁሉም የተቀመጡት በተለያየ ካታጎሪ ነው እንግዲህ ጊዜ ካለ ነገ ዛሬ ማታ ስለሚደረደር ነገ ሙስሊም ይችላል እሺ እና የመጽሐፍ እርዳታ ማድረግ የምትፈልጉ ተባበሩችን ወሰበው ምንም ነገር እንዳይልም ተስፋ ሁሉ ሊጥሮችና ሳይያችሁና ነገ አሁን እንደረደረው ነገ ክፍሎች አሉ ሂስትሪ ያለው ተረቶች አሉ የጋይድ መጽሐፎች አሉ ሳይንስና ቴክኖሎጂ አለው ብዙ አይነት መጽሐፎች አሉት እነዛን ክፍሎቹን አሳይተን እንደድሜ ክልላቸው እንግዲህ ብዙ አይነት መጽሐፍ ያስፈልጋቸው እነዚህ ልጆች ተማሪዎቻቸው ለድሜ ክልላቸው እዚህ ሀገር ላይ ያላችሁ ቻይላችሁ ማናቸውም አይነት መጽሐፍ ነገር መጥተባቸው ካላችሁ ልደት ሊከበር ነው መሰለኝ ደግሞ አንተ ልደት በየወሩ ያቀርቡላቸው አለ ለምሳሌ አሁን ጥር ወር አለ ጥር 30 ላይ ሲሆን
የጥር ወሮች ሙሉ እኛ እንደዛ በልጅነታችን እናከብራለን። በህብረት የሚከበረው የዛው ወር በሙሉ ይሰበሰብና የካቲት 30 እንደዚሁ የካቲት ወሮች ከዚህ ተሰብስበው እንደዛ እናደርጋለን። እነዚህ ደግሞ ያለቀ ናቸው። ያለቀ ክፍል ነው፣ ምንም አያስፈልገውም። እነዚህ ሙሉ ለሙሉ የተጠናቀቁ ናቸው። ደርሰናል። ሌላውም እንደዚህ እንዲሆን ነው። በቃ አሁን ይሄ እንደነገርኳቸው አልጋ አግኝቻለሁ። ፍራሽ፣ ብርድ ልብስ፣ ትራስ፣ ሶላ እና ምንጣፍ፣ የልብስ መደርደሪያዎች ለዛኛው ቲቪው ላ ገዝተውልኛል። ለዛኛው ቲቪው ላ አግኝቻለሁ። ለህፃናቶቹ ለቀቃ አሁን የጎደለ የቀረው ይሄ ብቻ ነው። ይሄ ምንጣፍ እንግዲህ የሚያስፈልገው ልጆቹ እንደዚህ ንጹህ ነገር ላይ ሞላ ያጣናል። እንደምን አደርክ ያቋረጥኩ ነው፣ ይቅርታ። ደግሞ ተዋንጫ ተሸላሚ ናቸው። በጣም በስፖርት በተለይ በጣም ጎበዝ ናቸው። እግር ኳስ ይወዳደራሉ። ሜዳሊያዎች ሁሉ አላቸው። ጎበዞች። ይሄም ሌላ ያለቀ ክፍል ነው። እንግዲህ ለዛች ላላለቀችው ተባበሩን እንደነዚህ ለማስመሰል ያ ክፍል ቀረኝ እነዛን 10 ልጆች ምን ላድርጋቸው እያለ ነው ተስፋ። ያለቁት ክፍሎች ይሄን ይመስላሉ። እንግዲህ ከነ ፍራሻቸው፣ ከነ ብርድ ልብሳቸው፣ ከነ ትራሳቸው፣ ከነ ልብስ መደርደሪያቸው ሁሉ ነገር ልጆቹን እየጠበቁ ነው። እሺ እና የክፍሉ ኃላፊ አንተ ነህ። እዚህ ማን ነው ስም? እስቲ እንደገና ልታወቃል። ስሜ አለማየሁ ታደሰ ይባላል። አለማየሁ ታደሰ። ያለፈው ዓመት መጥቻ አይቻለሁ። እዚህ ቁመት ትንሽ አነስ ስትል ነበር ካሁን። እስቲ አሁን ባጭር ቃል እስቲ የዚህ ህይወት እስቲ ገለጽልኝ ብለህ ምን ትለኛለህ? ለሌሎችም እንዲያስተምር አድርጋ። ይሄ እንግዲህ ከዚህ ውጪ ያሉት ሀገሮች ምሳሌ ነው። አብዛኞቹ አሁን እዚህ ወጥተው ተገርመው እንደዛ ማሳደጊያ ነው የሚቆጥሩት። ግን ይሄ እንደ ቤተሰብ ሁሉም አለ እንደ ቤተሰብ የሚኖሩበትና እያንዳንዱ ጥንቃቄ የተሞላበት እና ይሄ ከዚህ ውጪ ያሉት ይሄንን እዚህ ያሉት ጥንቃቄ ቢጠቀሙት ነው አገር ራሱ እቺ ማሳደግ ይችላል እና ሁሉ አሁን ባላቸው አሁን ከዚህ ከልጅና ኃላፊነት የሚለማመደው እኛ ማለት ከዚህ ኃላፊነት ከተለማመደን በኋላ ትልቅም ሲሆን ኃላፊነት ከዚህ ካሁን ከስር መሰረት ይዘን ማለት ነው እና ይሄ እዚህ ግቢ ለልጆች በጣም ትልቅ ተስፋና ለኛም ትልቅ ተስፋ ነው። ስንት ዓመት ነው? 14 ሙሉ ስም ማን ነው? ስንተኛ ክፍል ነው? አንበሳ። ምን መሆን ትፈልጋለህ ለወደፊቱ? ስለዚህ እኔ ጠቅላይ ሚኒስትር ልሆን አልከኝ። ለዚህ ጎበዝ ተማሪ ነው ማለት ነው። ጎበዝ አንደኛ ነው የሚወጣው በየዓመቱ የግቢው ኃላፊ ሆኗል አሁን። ከዛ ተጨማሪ ደግሞ የሐረር ክልል የህፃናት ፓርላማ አባል ሆኗል። ጀምሯል ጉዞ ካሁን አንበሳ። ጎበዝ። ለሚቀጥለው ዓመት ደግሞ ስመጣ 9ኛም አንደኛ ሆኛለሁ ትለኛለህ አይደል? አንበሳ ጎበዝ። ቀጥል እንደዚህ። እነዚህ ናቸው እንግዲህ እነዚህ ክፍል ላይ የሚማሩ ልጆች የወደፊት ተስፋዎች እና 10 ፍራሽ ጎደለን፣ 10 ትራስ ጎደለን፣ 10 ብርድ ልብስ ጎደለን። ምን ትላላችሁ? እናመሰግናለን። ኮንታክት አድርጉታቸው ባለው ቁጥር። ያን ቆንጆ ምግብ የምትሰሩላቸው እናንተ ናችሁ። ያው ሼፋችን ጎበዝ። እኔ እንደዚህ ድርጅት ውስጥ ነው ያደኩትና እስካሁን ድረስ ምግብ ይሰሩልኝ ነበሩ እናቶቻችን እናስታውሳለን። እሺ እነዚህ ልጆች አይምሰልሽ እናት ነሽ ለነሱ። ጎበዝ። ደግሞ ንጽህናው ደስ ሲል አያያዛቸው ደስ ሲል ብሎ ኩሽና አይደለም። እሺ ዋው እንዳያችሁት ደግሞ የተመጣጠነ ምግብ ነው የሚበሉት። Thank you. በዶኔሽን መልክ የተሰጡት መጽሐፎች ናቸው። ሁሉ አይነት መጽሐፍ ይታየኛል። ከአንድ ግለሰብ የተሰጠ ስጦታ ነው ያልከኝ ይሄ? ጁሊያስ ላይብራሪ ኦፍ ላቭ ይባላል። ጁሊያ የምትባለች ጁሊያ ናት ስጦታ የሰጠችው። የት ናት? ካናዳ ነች። ከካናዳ እናመሰግንሻለን። እሷ ናት? የእሷ ስጦታ ነው። ይሄ ላይብራሪው መጽሐፎቹ አይደል? ሙሉ ወጥ ሙሉ ማናቸውም ዶኔሽን ብታረጉ ሁሉ ነገር ዌልካም ነው። ሁሉ ነገር ስለሚያስፈልግ ማለት ነው። ልጆቹ የሚያነቡት ደግሞ ታሪክ ነው። ዝም ብሎ እንትን አይደለም፣ ታሪክ ነው። የስኬት አቦጊዳሚ መጽሐፍ አየዘለ በእነሱ እድሜ እንዲመጥን ተደርገው የሚነበብላቸው የሚተረክላቸው ትረካ ማለት ነው። አሁን ይሄኛው የ11 እና 12 ክፍል ጋይድ ነው። ይሄ የ9 እና 10 ነው።
ይሄ የ7 እና የ8 ነው። ይሄ ከኬጂ እስከ 6ኛ ክፍል ነው። ኦኬ ይሄ የትምህርቶች ናቸው ማለት ነው። ይሄኛው ደግሞ የልቦለድ ሆኖ በአማርኛ ከ14 ዓመት በላይ ለሆኑ ልጆች ነው። ይሄ የተረት መጽሐፍቶችና አንዳንድ ልቦለዶች ናቸው። ከ13 ዓመት በታች ነው በአማርኛ ነው። ይሄም ልቦለዶች ናቸው ከ14 ዓመት በላይ በእንግሊዘኛ ነው። ይሄም ከ13 ዓመት በታች ተረቶች ናቸው በእንግሊዘኛ ነው። እዚህ ጋር ለ14 ዓመት በላይ በአማርኛ አለ፣ በእንግሊዘኛ አለ። እዚህም በአማርኛ አለ፣ በእንግሊዘኛ አለ። ሌላው ይሄ የታሪክ መጽሐፍቶች ናቸው። እዚህ ጋር ደግሞ ሳይንስና ቴክኖሎጂ ናቸው። ይሄኛው ደግሞ የሳይኮሎጂካል መጽሐፍቶች ናቸው። ይሄ ደግሞ ሊትሬቸር ግጥሞች፣ ጽሁፎች ምናምን ናቸው። እዚህ ጋር የጤናና የህግ ነው። የህግና የጤና መጽሐፍቶች ናቸው። እንግዲህ አሁንም ሌሎች ሰዎች ድጋፍ ባደረጉልን ሰዓት መጽሐፍቶችን እየጨመርን እንሄዳለን ማለት ነው። ለጊዜው ያላችሁ ይሄ ነው። አሁን ያ ልባት ምናምን ያደረጉበት ነው። እነዚህ ደግሞ መጽሐፍቶችን በጥንቃቄ ለመያዝ እንዲያመች ያነቡና ገጹ ላይ መያዣ ነው። ራሳችን ልጆቹ ነው የሰራሁት። በጣም አሪፍ በጣም አሪፍ በጣም አሪፍ። እንግዲህ እነዚህ ነው በቃ ማንኛውም ሰው የሆነ ድጋፍ ሲያደርግ በሱ ስም ነው የምንለጥፍለት። ድጋሚ አመስግናት። ጁሊያ በጣም ነው የማመሰግነው። ያው በሰዓቱ ማመስግኛለሁ። እቺ ደግሞ ካሌንደር ደግሞ መጽሐፍ ሲዋሱ ልጆች ቀኗን የሚከታተሉባት ነች። እቺም አብራ ነው የመጣችው ከመጽሐፎቹ ጋር እና እዚህ ጋር የምታያቸው ፎልደሮች ደግሞ ፈርመው የሚወስዱበት የመጽሐፎችን ዝርዝር ያለበት ናቸው። ሁሉም ያለው ለቁጥጥር እንዲያመች ማታ ማታ ይዘጋል፣ ጧት ይከፈታል። በጣም አሪፍ በጣም እናመሰግናለን። ሐሳባቸውን ያነበቡት መጽሐፍት ውስጥ የተመቻቸውን መልእክት ምጽፉባለች። ልጆቹ ራሳቸው ይመጣና አንድ ልጅ የፈለገውን መልእክት ያስቀምጥበታል። ካነበበው ከሙሉ መጽሐፍቱ አንድ ጭብጥ ሐሳብ እዚህ ላይ ያስቀምጥበታል። ከዛ ሌሎች ይከታተላል። መጽሐፍ የጨረሰ ልጅ እዚህ ጋር መጥቶ ይጽፋል ስላነበበው ስለተረዳው። ከዛ በቃ ሌሎቹ ስለዛ መጽሐፍ ይረዳሉ፣ ቀጣይ ያነጋታሉ ማለት ነው። ሐሳባቸው የሚያስቀምጡባለች። እሺ ወደ ቢሮ ተመልሰናል። ወደ ተስፋ ቢሮ። ተስፋ እንግዲህ ብዙ ጎበኘን አየን። የመጨረሻ ቃል የምትለን ካለ የሆነ ቻሌንጆች እንግዲህ ይዘን እየሄድን ነው፣ ተባበሩን እያልን ነው። እንግዲህ እንዲተባበሩን የምትላቸው የመጨረሻ ቃል ካለ እንግዲህ ሲያጠቃል ቀበል እንግዲህ በነገሮች ሁሉ የረዳኝን አምላክ አመሰግናለሁ፣ ለዚህ ያደረሰኝን አምላክ። ከዛ በተጨማሪ እንግዲህ ማመስገን የምፈልገው ያው ጽዮን ግርማ እሷ ነች ለብዙዎቹ ተደራሽ እንደሆነ ያደረገችኝ። በጣም ነው የማመሰግነው። እግዚአብሔር ፈቅዶ ደግሞ አንድ ቀን ያለበትን ደረጃ ብታይልኝ ደስ ይለኛል። ትልቅ ቦታ ደርሷልና ብታይልኝ ደስ ይለኛል ያለበትን። ሌላውን ሳሚ በጣም ነው የማመሰግነው። ደከመኝ ሰለቸኝ ሳይል ስለ ልጆቼ በጣም የሚለፋ ሰው ነው። በተረፈ እናንተንም በጣም ማመስገን እፈልጋለሁ። ሁላችሁም አብዛኞቹ እንደውም በቃ ኩባ ተምራችሁ የመጣችሁ ልጆች ዳግም ሁለተኛ እኔን ያዛችሁ የህፃናት አምባ አድርጎ የኔ ልጆች ያዛችሁ ያሊ ይሰማኛልና በጣም ነው ማመሰግናችሁ። እንግዲህ ሌሎቻችሁም ቀደም እንዳልኩት ሰዎች ሰብሰብ ስንል ልዩነት መፍጠር እንችላለን። አንድ ሰው ምንም ማድረግ አይችልም በራሱና እንግዲህ እናንተ በወር ከምታገኙት ላይ 20 ዩሮ በመስጠት የአንድ ልጅን ህይወት እንድታደጉልኝ ይፈልጋለሁ። ልጆቹ ጤናማ ሆነው በትምህርታቸው የተሻለ ሆነው ነገ መልሶ ለሀገር እንዲጠቅሙ አስባለሁና እንግዲህ 70 ልጆች ስፖንሰር ያልተደረጉ ይቀሩኛልና በየወሩ 20 ዩሮ ድጋፍ በማድረግ በመመዝገብ እንድትሳተፉ እፈልጋለሁ። በተረፈ ለየት የሚያደርገው ምንድነው ስፖንሰር ያደረጋችሁትን ልጅ በፈለጋችሁ ሰዓት ቪዲዮ ኮል ማግኘት ትችላላችሁ፣ ትገናኛላችሁ። እኔም ደግሞ ግሩፕ አለን ያው
አቤታ ቃል ዘልና ግሩፕ ስላለ ግሩፕ ላይ እለቃለሁ ያለውን ሁኔታ ያለውን ለውጥ በአመት በመትመጡ ሰዓት ስታዩት እንግዲህ የተለየ የሆናችሁ ነው የምታዩትና የተለየ ነገር አማዘጋጀው እናንተ በመታረቁልኝ ድጋፍ ስለሆነ በጣም ለውጥ መፈልግ ወጣት ነኝ ልጆቼ ትልቅ ደረጃ ደርሰው ማየት መፈልግ ወጣት ነኝና ከጎን የሆናችሁ እንድትደግፉ ጥሬን አስተላልፋለሁ እዚህ ስር ስልክ ቁጥር እናደርጋለን ኢሜል እናደርጋለን የበጎ አድራጎት ሁሉም ኮንታክት ኢንፎርሜሽን እዚህ ስር እናደርጋለን በሱ አገኙት እንግዲህ በጣም እናመሰግናለን ተስፋ በርታለን እሺ ታንክ ዩ ችን ሄኖክ እንዲሁም በቤልጂየም እና በሆላንድ የምትገኙ ኢትዮጵያውያን ለአዲሱ የትምህርት ዘመን ድጋፍ ስላደረጋችሁልን እናመሰግናለን ወንድማችን ሄኖክ በጣም ነው የምንወድ በጣም ነው የምናመሰግነው ረክልን ነገር በጣም እጅግ ደስ ይላል በጣም ነው የምንወድ በትምህርታችን አንደኛ ለመውጣት ተዘጋጅተናል ሄኖክ በጣም ነው የምናመሰግነው ሳሚ ሰላም ትድረስ ወዳል ሃና በጣም ወድሻለሁ ጠፍተሻል ወድሻለሁ ወዳቻለሁ በጣም ነው ወዳችሁ በጣም እንግዲህ እኛም እናመሰግናለን እኛም እንወዳችኋለን እንግዲህ ውድ አድማጭ ተመልካቾቻችን በሐረር የአገር ልጅ በጎ አድራጎት ድርጅት የነበረን ቆይታ ይሄን ይመስል ነበር ብዙ ትምህርት ነክ ጉዳዮችን ከውስጡ እንደወሰዳችሁ ተስፋ አደርጋለሁኝ እንግዲህ ያለባቸውን ቻሌንጅ አቅርበናል በእኛ በኩል እንግዲህ የምናደርገውን በሙሉ እያደረግን ነው ኮንታክት አድርጓቸው ጻፉላቸው አገኟቸው እንላለን እንግዲህ በሚቀጥለው ሌላ ፕሮግራም ይዘን እንቀርባለን እስከዛው ድረስ በያላችሁበት አክብሮታዊ ሰላምታችን እንድረሳችሁ በድጋሚ በመልካም ቆዩን እናመሰግናለን ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ አብሮነት ዲጂታል ሚዲያ የሁላችንም ድምጽ